عين ميبالو تقات حق الله لو كان شيء سابق القدر لسبقته العين الله وساني يالف يلم እንጂ የአላህን ውሳኔ እንደው ሚቀድም ነገር ቢኖር ኑሮ አይን ይሁን ነበር። ሰዎች በአይን መጠቃት ወጣ ካልከው በኋላ ድንገት የተሽቆለቆለ ሰው የት ይደርሳል ብለው ቅርብ ቦታ ያደረ ብዙ ታሪኮች አሉ። በአፍላ ዕድሜ ተጨብጭቦለት እርጅና ላይ ያጣኸው ሰው ሁሉም ምናልባት የአይን ተጠቂ የአይን እራት ሆኖ ሊሆን ይችላል። ሐሲድ የሆነ ሰው በመጥፎ ሲመለከታቸው አሊያም ወዳጅ የሆነ ሰው በመገረም ሲያደንቃቸው የሚያጠቃው አይን የሚባል በሽታ አለ። በሽታው ከባድ ብዙ የማህበረሰብ ክፍል አስተውሎታል። ሰዎች ባግርሞት ሲያዩ አሊያም ሐሲዶች በመቀኝነት ሲያዩ ወሚን ሸር ሐሲድ ኢዛ ሐሰድ አይን አላሉ ነብዩ አለይሂ ሰላቱ ወሰለም ከኔ ኡመት እኮ አብዛኛው ሰው የሚሞተው በአይን ነው። ራሱን አልጠበቀም በቁርአኑ በሐዲስ ባዝካረ ሰባህ በልመሳው ሶላቱን በቋሚነት አይሰግድም። ታዲያ እንዴት አይጋለጥስ? ልጆች መንገድ ላይ ሲሰናከሉ ትዳር ድንገት ሲበተን ታያለ። በሽታው አይን ይባላል። የሂሻም ወንድም ወጣት ነው፣ ቆንጆ ነው፣ ንጉስ ነው፣ ኸሊፋም። ያኔ ይሄ ወጣት ንጉስ ሆነ፣ ያባቱ ስልጣን። ታዲያ የሚያምረውን ጋውኑን ለብሶ የንግስና ዘውዱን አርጎ ራሱን መስታወት ላይ ተመለከተ። በጣም ያምር ነበር። በራሱን ተገራ። ያ ሱለይማን አንተ ሻቡን መሊካ፣ አንተ ወጣቱ ንጉስ እኮ አንተ ነህ። በራሱ ተማረከ። ወር አልተቀመጠም ሱለይማን። ታመመ። ወሩ ሳይቆይ ወደ አኺራ ተሻገረ። ነብዩ አለይሂ ሰላቱ ወሰለም አንዴ ወደ ኡሙ ሰለማ ቤት ሲገቡ አንዲት ሴትን ሕፃን ልጅ አዩአት። ጠሯቸው። እቺ ልጅ የሰው አይን አግኝቷታል፣ ፊቷ እየተቀያየረ ነው፣ ዱዓ አድርጉባት። ያ ቡነየ ልጆቼ ላ ተድኹሉ ሚን ባብን ዋሂድ፣ በአንድ በር ግር ብላችሁ አትግቡ። ዑስባ ናቸው፣ ጭፍራ ናቸው፣ የነቢይ ልጆች ናቸው፣ ወንድማማች ናቸው፣ ውበት ግርማ ሞገስ ወጣቶች ናቸው። የማን ልጅ ነው ተብሎ ትኩረት ተሰባረ። ተበታተናችሁ ግቡ። በርግጥ ከአላህ ውሳኔን ያላድናችሁ፣ ውሳኔ በሱ ነው። የሚመካም ካለ በአላህ ይመካል። ከሶሻል ሚዲያ ራሳችን እንገድበው። ፕሮጀክታችን ሁሉ በመደበቅ ታገዙ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንዳንዱ ምንም ሳይሰራ የሚያወራው ነገር ብዙ ነው። እንዲህ ልከፍት፣ እንዲህ ልሰራ፣ እንዲህ ሊሳካልኝ፣ እዛ ስራ ልገባ ነው አሉ። ትንሽ ያዘው ውጤትህ ይናገር። ስታስመርቅ ጥራት በጣም ለቅርብ አላም ለምታምናቸው ሰው ካልሆነ አጃን ሁሉ አትናገር። ነብዩ አለይሂ ሰላቱ ወሰለም استعيኑ في قضاء الحوائج بالكتمان፣ አጃዎቻችሁ ጥግ እስኪደርስ ደብቁት፣ ለሁሉ ሰው አታውጡ። لأن كل ذي نعمة محسود፣ ባለጸጋ ሁሉ ሐሲድ ያጣውም። አንዳንዱ የአይንና ሕክምና ተብሎ አዋቂ ቤት ይሄዳል። እስልምና መስመር አለ። ለልጆቹ የሆነ ነገር ያንጠለጥላል። እንዲህ አይነት እስልምና የለም። ቤትህን በቁርአን ጀብ፣ በዚክር ጀብ